አሁን እነሱ ይከፍላሉ ለመማር? አይከፍሉም። እኔም አይከፈለኝም። ደሞዝ የለኝም ስል ብር ስጡኝ ማለት አይደለም። ሁሉም ሰው እንዲሰማው ስለፈለኩ ነው። አልፈልግም። ለምንድን ነው? የገዳሙ አባል። ስለዚህ መቁነን አለኝ፣ ዳቤ እቆነናለሁ ማለት ነው። ስለዚህ ደሞዝ አያስፈልገኝም። ሀገረ ስብከቱ ደሞዝ ለመምህር ጌታም ፈቅዷል። ለሚያስተምር ሰው ጳውሎስም የሚያበራየውን በሬ አፉን አትለጉም ብሏል። ደሞዝ ኃጢአት ስለሆነ እኔም ጻድቅ ስለሆንኩ አይደለም። ደሞዝ የሚበሉ ሰዎችም ትክክል ናቸው። እኔ ያልኩበት ምክንያት የዕለት ጉርስ የዓመት ልብስ ያለው መምህር ካለ በነፃ ያስተምርም ይላል። ስለዚህ የገዳሙ አባል ነኝ። አሁን ድረስ የምበላው እንጀራ የሚሰጠኝ ከገዳሙ ነው። ገዳሙ እንዳንድ መነኩሴ ይቆነናለሁ። ራቴ ይመጣልኝ አመካ እመገባለሁ ማለት ነው። ቀጣዩ መምህር ግን ደሞዝ ይኖረዋል ምን ብሎ ወስቻለሁ። ያን መንከር ስለሌለብኝ ሰው እንደወደደው ነው የሚኖረው እና እነሱ አይከፍሉ። አሁን እነሱ ካልከፈሉ ስራም ካልሰሩ ወጥተው ምግብም እዚህ ከሆነ የሚበሉት ምንድነው ታዲያ? ማለት እንዴት ከየት ነው የመጣው ምግብ ለዚህ ሁሉ ሰው በቀን? እስካሁን ድረስ በእግዚአብሔር ቸርነት ምዕመናን ናቸው የሚሰጡ። መጥተው የዓመት ቀለቡን የሚገዙልን፣ አሁን ጉባኤ ቤቱን የሚያሰሩልን ምዕመናን ናቸው። ወደፊት ቤተ ጉባኤው ትልቅ 318 ደቀ መዛሙርትን የመቀበል እቅድ ስላለን እና ያንን ትልቅ ቤተ ጉባኤ እንሰራለን። ይህንን ለጊዜው በትንሽ እንግዳ መቀበያ ክፍል ነበር እና አሁን ዘንድሮ ብር አለምንም የመድረሻ ማስተማር ነው ብዬ ተናገርኩ። ለዚህ ህንፃም አለምንም ብዬ ቁጭ አልኩኝ። ይህም ብሎ በእግዚአብሔር ቸርነት ብር አለምንም ማስታወቂያ አልነገርንም። 20 ሺህ ብር አለች ስትባል ከአካውንት ትወጣ እንላለን። ትወጣለች። ከዛ ተስብሽ የሆነች ብሎኬትም የሆነች ትገዛጣታለች። ከዛ የሆነ ሰው አስገብቶ ያድራል። በጣምና ትሰራለች። ዓመት ሳይሞላ ይህንን ህንፃ ሰራ። ይህን ያደረግልን ሰማዕቱ ቅዱስ ቂርቆስ በጸሎቱ፣ የጉባኤው ባለቤት ራሱ መድኃኔዓለም እና ምዕመናን በቅንነታቸው ምን አሁን የዓመት ቀለባቸው የደቀ መዛሙርት ተገዝቷል። ያው የገዙልን ምዕመናን ናቸው። እኛ ጨረቃ ላይ ቀረን ሳንሳተፍ እኛን የሚያሳትፍ እድል ምንም የለም ማለት እንደው ከዚህ በረከት እኛም ተሳታፊ እንድንሆን ለገዳሙም ለጉባኤ ቤቱም በረጅም ጊዜም የተያዘ ነገር የታሰበ ነገር የለም። በአጭር ጊዜም እንዴት ነው ታዲያ እኛ የምንሳተፈው? ግሩም እግዚአብሔር ይስጥልን። እንደዚህም ስላሰብከን ራሱ በእውነቱ ማለት ነውና ገዳሙ በደሴት ተከቦ ነው የሚኖረው። ኢትዮጵያን እንደ ሀገርም እናቷ ነው። ስርዓተ መንግስትን ጠብቆ ቆይቷል። ቀብቶ እያነገሰ እንግዲህ 1923 የአፄ ኃይለ ሥላሴ የመጀመሪያው ሕገ መንግስት ከመርቀቁ በፊት ፍትሐ ነገሥት ነው ሲመራ የኖረ። በፍትሐ ነገሥት እየቀቡ ሲያነግሱ ይህን ያህል ዓመት የኖሩ ቅባተ መንግስቱን የሚቀባው የጣና ቂርቆስ አስተዳዳሪ ነው። እንደ ቤተክርስቲያንም ደግሞ ብሉይ ኪዳንን አስረክቧል፣ ሐዲስ ኪዳንንም አስረክቧል። እና ይሄ ገዳም እንደ ክብሩ ያልታየ ገዳም እውነት ለመናገር ማለት ነው። እና እኛ አሁን ለደቀ መዛሙርቱ የዓመት ቀለብ ገዛን። መናንያኑ ግን ምንም የላቸውም። እውነት ለመናገር ደሴት ነው፣ መሬት የለውም። ሞፈር ቤት የሚባል አለ። አሁን ዋልባ እንደማይበር ስላሴ ይሄ የለውም። ሞፈር ቤት ማለት ሌላ ቦታ ያለ እርሻ የለውም። አንዳንድ ገዳማት ተጠናክረው ማገዣ ራስ አገዝ ህንፃ ከተማ ይገነባሉ። ይሄ የለውም እስካሁን። ዓመት እስከ ዓመት እንግዳ የሚቀበል ገዳም፣ ማንም ሰው ይምጣ አይከለከልም። ግን ብሎ ቁጭ ይላል። የሚከፍለው ነገር የለም። ምን የሚል አይነት የሚቆርጠው ትኬት ወይም ኩፖን የለም። ማንም ሰው መጥቶ ከርሞ ይሄዳል። ግን የለውም። በዓል ይበዛል። ቅዱስ ያሬድ ታቦት አለ ይከበራል። ቅዱስ ቂርቆስ አለ ይከበራል። ቁስቋም አለች ትከበራለች። ስላሴ አይሰራም። አንዳንድ ጊዜ እኔ ለመነኮሳት ጋር ስንወያይ እግዚአብሔር መና የሚያወርድበት ገዳም ይሄ ነው እላለሁ። በቃ ማለት ለሁሉ እንግዳ ይመጣል፣ ግን የለም። ግን ደግሞ አይራብም። አንዱ ችግር አሁን ምዕመናንም እንደው ሰው ቢችል ቢያግዝ የመጠጥ ውሃ እንዴት ነው ችግር ማለት ጣናን ያለ ነው እና ጣና ማለት ሰው ሁሉ ይዋኝበታል፣ ሁሉ ነገር ይደረግበታል። ከብትም ሰውም እንትን ይላል። በጣም ብዙ መነኮሳት አሁን በቃ የመነኮሴ ሀብቱ አርዲቱ ነው። መናንያን ናቸው። ከመምጣቱ ይያዛሉ በቃ በህመም። ለምን ውሃው የሚያጣራ ነገር የለውም ማለት ነው። ያ ቢኖር ያን የሚያግዝ ሰው ቢገኝ በጣም መልካም ነው። የዕለት ቀለብ ብዙ የላቸውም። ይህንን ነገር በማሟላት ቢታገዝ መልካም ነው። ሰው ሁሉ ይህንን ነገር ሲያደርገው ለገዳሙ ውለታ በመዋል ሳይሆን
ለራሱ ድህነት ነው እንጂ ክርስቶስ መቼም ስጋውን ሰጥቶን ቁራሽ አይነሳን። በዚህ ጉዳይ አንጠረጥረውም። መናንያን እናት አባት ትተው እሱም ብለው የወጡ ናቸው እና ሰው ካለም ሆኖ የሚበላውን እንጀራ ጭራሽ ሁሉን ትተው ለተከተሉት አይነሳ። ሰው እንዲጠቀም ነው እንዲወሩ ነገሮች ክፍተት እንዲኖር የሚያደርገው እንዳሉት ፕሮጀክቶቹን ተጠንተው ዲዛይን ተሰርቶ ወደ ስራ ስትገቡ እኛንም እንዳትረሱን ነው አደራ የምንለው። እኛም ከበረከቱ እንድንሳተፍ የታሪክም አካል እንድንሆን የበረከቱም ተሳታፊ እንድንሆን እንዳይረሱን ነው እንግዲህ አደራ የምንለው። ለዚህኛው ደግሞ ላሉት በገዳሙ ላሉ መነኮሳት አሁን ላይ ከበረከቱ መሳተፍ የምንችልበትን አድራሻ ማግኘት የምንችል ከሆነ ለሰጡን ሰፊ ትምህርት፣ እውቀት፣ ጊዜ ከልብ እኔ ያው ማመስገን ነው። እሱን መመረቅ ስለማልችል አመሰግናለሁ። እግዚአብሔር ያክብር። እግዚአብሔር የተመሰገነ የሁሉ ባለቤት መድኃኔዓለም ነው።